ሰላም እንዴት ናችሁ? ዛይንቴክ በድጋሚ ተመልሼ መጥቻለሁ በአዲስ ቪዲዮ። የባለፈው ሳምንት ቪዲዮ ማለትም ዩኬ ላይ ምን አዲስ ነገር አለ በሚል የሰራሁት ቪዲዮ አለ። ወደ 3000 ያህል ተመልካቾች አይታችኋል። ደግሞ ወደ 38 ያህል ኮሜንቶች አሉ። በጣም አድርጌ ነው ማመሰግናችሁ ሁላችሁንም ማለት ነው። በጣም ፖዚቲቭ የሆኑ ኮሜንቶች አሉ። እኔም በተቻለኝ መጠን እንግዲህ አውቴንቲክ የሆነ ኢንፎርሜሽን በማግኘት እናንተን ትክክለኛ መረጃዎችን በመስጠት ነው እንግዲህ ወደ ትክክለኛው መንገድ ለመውሰድ እየታገልኩ ያለሁት። ስለዚህ እናንተም ደግሞ ከኔ ጋር እንደምትሆኑ ተስፋ አደርጋለሁ። ስለዚህ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ለሌሎች ልጆችም ሼር አድርጉላቸው የሚጠቅም ኢንፎርሜሽን ስላለ ማለት ነው። ዛሬ እንደተለመደው በአዲስ ቪዲዮ ነው የመጣሁት። አዲስ ቪዲዮ ስሰራ ምንድነው የባለፈው ቪዲዮ ላይ የተሰጡ ኮሜንቶችን በመመለስ ነው የምጀምረው ማለት ነው እንደሚታወቀው። ስለዚህ አሁን የባለፈው ቪዲዮ ዋትስ ኒው ኢን ዘ ዩኬ የሚል አለ። ከወደ ዩኬ ምን አዲስ፣ እንዲሁም ደግሞ የጥያቄዎቻችሁ መልስ የሚል ቪዲዮ ነው ከተለቀቀው ኦልሞስት ሴፕቴምበር 29 ላይ ነው የተለቀቀው። ዛሬ ይሄንን ቪዲዮ ስቀርጽ ደግሞ ኦክቶበር 4 ላይ ነን። ስለዚህ በኮሜንቶች እንጀምራለን። ከዛ በኋላ የተወሰኑ ኢንፎርሜሽኖች አሉኝ፣ አዳዲስ መረጃዎች ማለት ነው። አዳዲስ መረጃዎች ደግሞ ከየት ናቸው? ዛሬ ከሮማኒያ ማለት ነው። ቀጥታ ኢሚግሬሽንን በተመለከተ ነው ይዤ የመጣው። ስለዚህ አብራችሁን ከቆያችሁ ደግሞ መረጃውን ታዳምጣላችሁ ማለት ነው። አብራችሁን ቆዩ። እሺ፣ ወደ ኮሜንቶች ተመልሰናል። የመጀመሪያው ኮሜንት የባለፈው ቪዲዮ ላይ ማለት ነው አፍሪዮፒያ 12 የሚል አካውንት ነው። ሮማኒያ ከመጣው በኋላ ወደ ሌላ ሀገር ለመሻገር ፈልጋለሁ፣ ጀርመኒ፣ ዩኬ፣ ስዊዘርላንድ ይላል። የቱ የሚሻል ይመስልሃል ለሚሻገር ሰው እና በምን መንገድ ብንሻገር ጥሩ ነው? በሌጋል ወይ ኢፍ ፖሲብል ይላል። ከምን አንጻር ነው ላይ ወደ ሮማኒያ የምትገባው በምን አይነት ወይ ነው የሚለው ነው የሚወስነው። ሌጋሊ አንድ ሰው ከገባና ሌጋሊ ሪሳይድ የሚያደርግ ከሆነ ኦፍ ኮርስ የመንቀሳቀስ መብት አለው ሸንገን ኤሪያ ላይ እስካለ ድረስ ማለት ነው። ግን ይሄ ፎር ጉድ ሙቭ አድርጎ ሌላ ሀገር ለመግባት የተወሰኑ ኮንዲሽኖች ሊኖሩ ይችላሉ። ሁሉም ሀገር የየራሱ ኢንተርናል ፖሊሲ እንዳለው ማለት ነው። ምናልባት የ90 ቀን ኤኒ የኢሮፒያን ሸንገን ስቴቶች 29 ቦታዎች ላይ ወዲያ ማለት መቆየት ትችላለህ፣ መግባት መውጣት ትችላለህ። ምንም የሚያገድህ ነገር የለም። ግን እዛ ሙቭ አድርጎ ለመኖር ሪሳይድ ለማድረግ ኮንዲሽኖች አሉ መሟላት ያለባቸው። ያ ማለት ምንድነው? ለምሳሌ እዚህ ጋር ከተጠቀሰው ጀርመኒ እና ስዊዘርላንድ ዩሮፒያን ዩኒየን ስለሆኑ ነው ስለነሱ ማረው። ዩኬንም ጠቅሳል እዚህ ጋር ኮሜንት ያደረከው ኦር ያደረክሽው ዩኬ ዩሮፒያን ዩኒየን ውስጥ ስላልሆነች ዩሮፒያን ዩኒየን ውስጥ ያሉት ስላሉት ሀገራት ነው ማወራ። ለምሳሌ ከሮማኒያ በኤኒ አይዲ ሌጋሊ ሪሳይድ የምታደርግ ከሆነ አይዲህን ይዘህ ልትሄድ ትችላለህ። 90 ቀን አለ ቪዚት እንደሚባለው ማለት ነው። በነዛ 90 ቀናት ውስጥ ደርሰ የመመለስ የመውጣት የመግባት መልቲፕል ኢንትሪዎች ማድረግ ትችላለህ። ምንድነው እዛው ልቅር የሚለውን ነገር ስታደርግ ብዙ አይነት አማራጮች ኦር ብዙ አይነት ኮንዲሽኖች ሊኖሩ ይችላሉ። ወይ አሳይለም የምትጠይቅ ሰው ነው መሆን ያለብህ፣ ወይንም የስራ ኦፈር አግኝተህ እዛ ሰሚት አድርገህ ወይንም ተፈራርመህ ስራ የምትጀምር ሰው መሆን አለብህ፣ ወይንም በሌሎች አይነት በትዳር ኦር በሌሎች አይነት ህጋዊ በሆኑ ወይዎች በእንደዛ አይነት ነው ሙቭ ማድረግ የምትችለው ማለት ነው። ከዛ ውጭ ባለው እንዳልኩ ነው ገደብ አለው። ላይክ ሌላውም ዜጋ ከጀርመን ሮማኒያ መጥቶ መቆየት የሚችለው በእንደዛ አይነት ወይ ነው የአውሮፓ ዜጋ ካልሆነ ማለት ነው። ስለዚህ ይሄ የውጭ ዜጎችን በተመለከተ ነው እያወራ ያለሁት። ዩኬ ካልከኝ ደግሞ የዩኬ ሌላ ኮንዲሽን ነው የሚሆነው። ምክንያቱም ዩሮፒያን ዩኒየን ውስጥ ስላልሆኑ ቪዛ ያስፈልጋል በዋናነት አይደለም ለውጭ ዜጎች። ዩሮፒያን ዩኒየን ውስጥ ላሉ ሀገራት ዜጎች ራሱ ወደ ዩኬ ሲሄድ እንደዛ ነው። ከዩኬም ሲመጡ ነን ኢዩ ስለሆኑ ልክ እንደ ሌሎቹ ለምሳሌ ከአፍሪካ እንደሚመጡ ነን ኢዩ ነች። ዩኬም እንደዛ ነው የምትታሰበው። ያ ነው ያለው ነገር ማለት ነው። አሁን ጥያቄህን መልሻለሁ። ክሊር ያልሆነ ነገር ካለ ደግሞ በዚህኛው ቪዲዮ ላይ ኮሜንት ማድረግ ትችላለህ። ፋሲል ይልማ አመሰግናለሁ። ለምንጠይቅ ጥያቄዎች ጊዜ ሰጥተህ ትክክለኛ መልስ ስለምትሰጠን እግዚአብሔር ያክብርልን፣ በርታ ወንድማችን ይላል ፋሲል። በጣም ነው የማመሰግነው። ዳዊት ዴቭ ወንድም ስለ መረጃ እናመሰግናለን።
መላክቴጁ እንደገና አለ ወንድሜ በጣም አመሰግናለሁ። በርታ፣ ከዚህ በላይ እንደምታግዘን ተስፋ አደርጋለሁ ይላል። ሚኪያስ አበበ በመጀመሪያ ስለምሰራው ቪዲዮ በጣም እናመሰግናለን። እኔም ስለ ኢዩ አዲሱ ህግ አንዳንድ ነገር በለን እስቲ ይላል። አዲሱ ህግ ምናልባት ስለ ኢኤስ ነው እያልከኝ ያለው ብዬ ተስፋ አደርጋለሁ። ምክንያቱም ይሄኛውን ቪዲዮ እሱ ላይ ማውርቼ ስለነበረ ማለት ነው። ኢንትሪ ኤግዚት ሲስተም ኦክቶበር 12 ላይ ቀጣይ ሳምንት ነው በነገራችን ላይ የሚጀመረው። ሶ ያ ማለት ሲጀመር ዳይሬክትሊ ወደዛ አክሽን ይገባሉ ማለት አይደለም። በደንብ ይሄኛው ሲስተም አፕላይ እስኪደረግ ድረስ አይ ቲንክ ወደ ኤፕሪል 2026 ድረስ ይሄዳል። ሙሉ በሙሉ ወደ ፕሮግራሙ የሚገባው ቀጣይ አመት ላይ ነው የሚሆነው። ግን አሁን ላይ እንደ ጅማሬ ነው የሚጀምረው። ያ ማለት ዲጂታሊ ነው የሚሆነው ሁሉም ነገር። የፓስፖርት ላይ ስታምፕ የሚደረግ ነገር አይሆንም ነው ዋናው አላማው። ግን እንደ ጅማሬ በሚጀመርበት ሰዓት የተወሰኑ ሀገሮች ላይ የፓስፖርት ስታምፕ ሊኖር ይችላል አሁንም ቢሆን ማለት ነው፣ ወደ ዋናው ፕሮግራም እስኪገቡ ድረስ። ያ ማለት የነዚህ ፊንገር ፕሪንቶችን የመውሰድ ፌሻል ያሉ ዳታዎች የባዮሜትሪክ ዳታዎችን በሙሉ ይወስዳሉ። ስትገባ ስትወጣ ያለውን ነገር በሙሉ ዲጂታሊ ነው የሚወሰደው ማለት ነው። ሶ በዚህ መንገድ ነው የሚሆነው። ሚኪያስ አሹ የሚላለ እውነት መልካም ኢትዮጵያዊ ነህ ኑርልን ይላል። አሹ ኑርልን። ማራኪ ገጽ ሰላም ይብዛ ወንድም። ማራኪ ገጽ በጣም ተከታታያችን ነው። ጌዲዮን ስንታየው ብርሃኑ የምትሰጣቸው መረጃዎች እውነተኛና ቀጥተኛ ስለሆኑ በደስታ ነው የምከታተል። በርታልን ወንድማችን ይላል። የሲኤን ነገር ትንሽ ግራ አጋብቶኛልና ወደ አውሮፓ በስራ ገብቶ ሌላ አውሮፓ ሀገር ለምሳሌ ሮማኒያ በስራ መጥቶ ጀርመን ላይ አሳይለም ቢጠይቅ የሲኤን አሻራ ሊወጣ ይችላል ማለት ነው። ኖርማሊ ሸንገን ኢንፎርሜሽን ሲስተም እስካለ ድረስ ሮማኒያ ውስጥ ገብተ ወደ ጀርመን ሄደ እዛ አሳይለም ብጠይቅ መውጣቱ አይቀርም ማለት ነው። ስለዚህ ኢንፎርሜሽን ሼር ያደርጋሉ አለ ማለት ነው። ኦልሞስት ሶ አንዳንዴ በእርግጥ ማይወጣበት ወይ አለ፣ ዲፔንድ ያደርጋል። ሶ 50 ነው መያዝ የምችለው ሁሌም። ግን ጀነራሊ ከጠየቀኝ ሸንገን ኢንፎርሜሽን ሲስተም ኤኒ ዩሮፒያን ካንትሪስ ሼር ስለሚያደርጉ የሲቲዝኖችንም የውጭ ዜጎችንም ኢንፎርሜሽን እስከ ምን ያህል የሚለው ነገር ነው ዲፔንድ የሚያደርገው እንጂ ኢንፎርሜሽን አላቸው። ሶ በዛ ምክንያት የመውጣት ፕሮባቢሊቲ አለው በደንብ። ሀገር የኢትዮጵያ ሚል አለ። ሮማኒያ ጥገኝነት ጠይቀው በሁለተኛው ፍርድ ቤት ጭምር ውድቅ ቢደረግ ያ ሰው ጣፈንታው ምንድን ነው? ወይስ ሌላ አውሮፓ ሀገር መጠየቅ ይችላል ወይ? ከቻለ ደግሞ አዲስ ኬዝ መናገር ይችላል ወይ? ወይስ መጀመሪያ ሮማኒያ የሰጠው ኬዝ ተመሳሳይ መሆን አለበት? ዲፔንድ ያደርጋል። አሁንም ኬዝ ሰጥቶ ያ ኬዝ ምን ያህል ያስኬደዋል የሚለው ታይቶ ለምሳሌ ውድቅ ተደርጎ ከሆነ ኦኬ ያንን ራሱ ቢልድ እያደረገው መጀመሪያ የሰጠውን ኬዝ ተጨማሪ ማስረጃዎችን ይሄ በጣም በቃ ይሄንን ኬዝ በደንብ እስከ ጥግ ይወስድልኛል ብሎ የሚያምነውን ነገር አምጥቶ ማቅረብ የሚችል ከሆነ ኦፍኮርስ መብት አለው፣ ሊያሸንፍ ይችላል። ከዛ ውጭ ግን ኬዝ የመቀየር አይነት መንገድ የለም። ኬዝ ከቀየርክ የመጀመሪያ ኬዝ ሰተህ ወር ሰተሽ ከዛ በኋላ ደግሞ እንደገና ሌላ ማስገባት አይቻልም። አንዴ የተያዘው አንዴ ነው የሚያዘው። ስለዚህ ተመሳሳይ ኬዝ እዛው ላይ ነው ቢውልድ የሚደረገው ማለት ነው። ሀገር ኢትዮጵያ ማክስ ሃይላይት ሚላለ በርታ ብራዘር ታንኪዩ ማክስ። አቡበከር አክመል 129 ሰላም እንዴት ነው እንደም ስለምትሰጠን መረጃ በጣም አመሰግናለሁ ይላል። እኔ ናይሮቢ ሄጄ ኢንተርቪው ከተደረኩ 3 ወር ሊሞላኝ ቀናቶች ነው የቀሩኝ። እስካሁን ምንም መልስ የለም። ከኔም በፊት የገቡት እስካሁን ውጤት አላወቁም ይላል። አዲስ አበባ ያለው ኤምባሲ በ45 ቀን ያሳውቅ ነበር የሚል መረጃ ሰምቻለሁ። በጣም እየቆየ ሲመጣ ስጋት አደረብኝ። ማድረግ ያለብኝ ነገር አለ በዚህ ጉዳይ መረጃ ካለ ይላል። ሴም ቲንግ ሂር ይላል ሶጃት። ያ እንደሚቆይ ያሉኝ መረጃዎች ከዚህ በፊትም የገቡ ልጆች ነበሩ። በስራ ሳይሆን እንደውም በትምህርትም የገቡ ልጆች ነበር። ቆይቶ ነው የወጣላቸው መልሱ ማለት ነው። ይሄን ምናልባት ከምን አይነት አንጻር ነው የሚለው ኖርማሊ የአዲስ አበባ ያለው ላይ ተጻፈው 45 ቀን ነው። በ45 ቀናት ውስጥ ነው መልስ የሚያሳውቀው። ኦፊሻል ሳይታቸውም ላይ ያለ ነው። ምናልባት የናይሮቢው ከዛ ሰፋ ያለ ጊዜ ነው ወይ የሚለውን ነገር ቼክ አላደረኩም። ቼክ ማድረግ እችላለሁ። ከዛ በሚቀጥለው ላይ ይዤ ልመጣ እችላለሁ መረጃ በዚህ ዙሪያ። ግን ገብቶ ናይሮቢ ኦፍ ኮርስ ቆይቶበት የወጣ ሰው እንዳለ አውቃለሁ በትምህርት። ምናልባት እዛ ያላቸው የአሰራራቸው ሁኔታ ሊሆን ይችላል። ወይም የነሱ ደግሞ ከ45 ቀን በላይ ምናልባት ብዙ ወረፋ ሊኖር ይችላል። በዛ ምክንያት ሰፋ ያለ ተርም ሊሰጡ ይችላሉ። ስለዚህ ሪከመንድ ማድረግ ምንድነው አቡበከር አክመል ለዛው ለኮንሱሌቱ ለናይሮቢ ማለት ነው ኢሜል አድርግ፣ ደጋግመህ ሪማይንደር ላክ።
ላይክ ከገባህ ይህን ያህል ጊዜ ነው ኦር ያችን ስክሪንሻት አድርገህ የኢንተርቪውን ቀጠሮ ቀን የገባህበትንም ሜንሽን አድርገህ በዚህ ሰዓት ገብቻለሁ ውጤቱ መቼ ነው ማቀው የሚለውን ነገር ቀጥታ ላክላቸው። ካልሆነ ኦንላይን ደግሞ evisa.ro ላይ ገብተህ ወይንም ይሄ mae.ro ላይ ገብተህ እዛ ላይ ስታተሱ ማየት ትችላለህ። ኦልሬዲ ይሄ ወደ ሶሉሽን ሄዷል ወይ የሚል ነገር ይገልጻል። በነገራችን ላይ እዛ ላይ ገብተህ በዩዘር ኔም እና በፓስወርድ ከገባህ ያሳያል። እንደዛ ቼክ ማድረግ ትችላለህ። አቡበከር አይ ሆፕ ተመልሷል ያንተ። ደሳለኝ ደረጀ የመውደድ ምልክት አሳይቷል። እንወዳለን ደሳለኝ። እሳት ብራውን ሚል አለ። ታንኪዩ በጣም አያልነሽ ባዬ ወንድሜ ስለምሰጠው መረጃ በጣም እናመሰግናለን። ግን አንተም በቀጥታ ለማውራት ከፈቀድክልኝ እባክህ ላናገር እፈልጋለሁ። ይቻላል። ቲክቶክ አካውንት ዛይን ቴክ አለ፣ እሱ ላይ መጻፍ ይቻላል። ሳላ ከድር አመሰግናለሁኝ ይላል። እኛም እናመሰግናለን። መልካም ቀለም ወርቅ ሚል አለ። አረ ወንድሜ ፕሊስ እባክህ ወይ የናይሮቢኑ የሮማኒያ ኤምባሲ ደግመ ኢሜል አድርግላቸው። ያ እሺ እኔም እሱን እያሰብኩ ነው። ድጋሚ ኢሜል አድርጌ ምን አይነት መልስ እንደሚኖር አሳውቃችኋለሁ። ዮናስ ታምራት ወንድሜ በጣም ጠቃሚ መረጃ ነው የምትሰጠን። የኔ ጥያቄ ሮማኒያ ስራዬን መቀየር ብፈልግ እችላለሁ? በደንብ ትችላለህ ዮናስ፣ ስራ ሞልቷል። ሰው ምንድን ነው መቀየር ስታስብ ጥንቃቄ ማድረግ ያለብህ ነገር አለ። በነገራችን ላይ ሮማኒያ ላይ አብዛኛውን ጊዜ ልጆች የሚስቱት ነገር አለ። ከአንድ ቦታ ላይ ዝም ብለው ወጥቶ ሌላ ቦታ ሄዶ ስራ መስራት ቀላል ይመስላቸዋል። ቀላል የሚሆነው በህጋዊ ወይ ስትሄድ ነው። በነገራችን ላይ ልጆች አንዳንዴ ሳያውቁ ዝም ብለው የሰው ምክር ይሰሙና እንትን ጋር የሆነ ጥሩ ስራ አለ ነይ ወደዚህ ግባ የሚል ምክር እየሰሙ ዝም ብለው ይወጣሉ። ዝም ብለው ይወጣሉ ማለት ምንድን ነው? እዚህ ሀገር ያለው ህግ ስራ እኛ ሀገርም ኢትዮጵያ እኮ አለ፣ መልቀቂያ የሚባል ነገር አለ። መልቀቂያ ተሰጥቶት ምናምን ነው ሰው የሚወጣው። መልቀቂያ ሳይዙ አይዲ ገና እንደተቀበሉ ለመውጣት የሚፈልጉ ልጆች አሉ። ያ ደግሞ በጣም አደገኛ ነው። በእንደዛ አይነት ምክንያት ብዙ ልጆች ወረቀታቸው ተበላሽቷል። ለዚህ እንደዛ እንዳይሆን የመጀመሪያው ነገር ምንድን ነው ዮናስ? ሌላ ስራ አግኝ። መጀመሪያ አውራቸው እዛ ያሉትን። ምን ብለህ ነው የምታወራው? ኦኬ እንዲህ መምጣት እችላለሁ፣ ስመጣ ግን ወረቀት ማሰራት ትችላላችሁ ወይ? ምክንያቱም ከዛ እንደወጣ አውቶማቲካሊ ከዛ ከኮንትራት ካደረከው ከዘጋኸው ካምፓኒ ጋር ይዘጋል። ከነሱ ጋር ምንም አይነት ውል አይኖርህም ማለት ነው። ከመጣ በኋላ የምትሰጥ 90 ዴይስ ውስጥ አዲስ አይዲ መውጣት አለበት ለአንተ በዛች ተርም ውስጥ ማለት ነው። መጀመሪያ ስቴፑን ስናስቀምጥ ስራ አግኝ። ስራ ካገኘህ በኋላ እዛ ላሉ ሰዎች ኦኬ አይዲ እንሰራልሃለን ስትመጣ ሚለውን ከነሱ ኮንፈርም አድርግ። ከዛ በኋላ የምትሰራውን ድርጅት ወር እየሰራ ያለውን ድርጅት ስራ መልቀቅ እንደምትፈልግ ማመልከቻ ይገባል ማለት ነው። ዴሚሲያ ይሉታል እዚህ ሀገር። ያችን አንድ ወረቀት ነች። ከዚህ ቀን ጀምሮ ምናምን ሚል እንደ ኮንትራት ነው የሚወሰነው። 21 ቀናትን ቀድመ ማሳወቅ አለብህ። ኦር 2 ሳምንት ኦር 3 ሳምንት ኮንትራት ላይ አለ። ከዛ በኋላ ያንን ያጸድቁልሃል። ልክ ጊዜው ሲደርስ መልቀቂያ ወረቀት አኮርድ ተሰጥቶ ያችን ወረቀት ይዘህ ትሄዳለህ። ያቺ ወረቀት ምንድነች? ይሄ ሰውኛ ጋር ሰርቶ ነበር ከዚህ ጊዜ በዚህ አይዲ በዚህ ፓስፖርት ቁጥር ነበር፣ ሌላ ቦታ ሄዶ ቢቀጠር ችግር የለብንም እንስማማለን። አኮርድ ማለት ላይክ መስማማት ነው በአጭርና ግልጽ። ስለዚህ ያንን ወረቀት ይዘህ ከሄድክ ሌላኛውም ድርጅት ኢዝሊ ኢሚግሬሽን ገብቶ ያንተን ወረቀት አፕላይ ማድረግ ይችላል ማለት ነው። መልካም እድል ዮናስ። አማኑኤል ለማ ወንድሜ እናመሰግናለን ስለ መረጃው፣ በተለይ ኮሜንት አይተህ ስለምትመልሰው ነገር። እኔ አሁን ሮማኒያ ፕሮሰስ ጀምሬ ነበር። ፕሮሰሱ 9 ወር ሆኗል። ኦኬ ከ2 ወር በፊት ሁሉንም ነገር ጨርሰናል ብሎኝ አሻራ ትሰጣለህ ብሎኝ ነበር። ከዛ በኋላ ኤምባሲው ወደ ኬንያ ሄዷል አሉ። በዚህ ምክንያት መሰለኝ የአሻራ ነገርም የቀረው። አሁን ምን ባደርግ ይሻላል? ሚሻልህ ሪኮመንድ ማደርግህ ምንድነው? ጊዜ ከሚያልቅብህ እዛው ናይሮቢ አፖይንትመንት ተይዞልህ እዛ ሄደ ኢንተርቪው ብታደርግና ብገባ ኦር እነሱ ኦኬ እዛም አርገን እንጨርሳለን የሚሉ ከሆነ ከነሱ ጋር አውራ። በዛ ወይ ማለቅ ይችላል፣ ግን ጊዜው እንዳይሄድብህ። አማኑኤል ለማ ኤልፋዝ ሚል አለ አካውንት። ስለምሰጠ መረጃ እናመሰግናለን። ከሮማኒያ ውጭ ሌላ ሀገር የት ብንሞክር ትመክራለህ? በወርክ ቪዛ ቡልጋሪያ እና አውስትራሊያ ብታብራራለን። ትንሽ ሁለቱም ከበድ ይላሉ። የአውስትራሊያ ወርክ ቪዛ ብዬ ልላ አልችልም። አብዛኛውን ጊዜ ኦር በስኮላርሺፕ ኦር በፋሚሊ ሪዩኒፊኬሽን ነው ሰው ሞር የሚሄደው ወደ አውስትራሊያ እና ደግሞ ስኮላርሺፕ አለ ኦፍ ኮርስ። ቡልጋሪያ ወርክ ፐርሚት አለ፣ ግን ምን ያህል ይሄ ሰክሰስ ሬቱና ምን ያህል ደግሞ እዛ ሳላሪው ያለው ይሄ የሊቪንግ ኮንዲሽኑ
አይ ቲንክ ሮማኒያ ሞር ይሻላል ከቡልጋሪያ። ሶ ሪኮመንድ አላረግም ወደዛ። ስለዚህ ሮማኒያን ብትሞክር ይሻላል ነው ብዬ የምለው። ካልሆነ ደግሞ ሰርቢያም አለ፣ ሌሎች የባልካን ስቴቶችንም ቼክ ማድረግ ይቻላል። ወንድሜነህ ዲባባ እኔ ሮማኒያ ከመጣው 3 ወር ነው። እኔ ዴሊቨሪ ነው የምሰራው እና የኔ ቪዛ የ6 ወር ነው እና ከሚያሰራኝ ድርጅት ጋራ ፓስፖርት አልሰጣችሁም ብያቸው አይዲ አናሰራልህም እያሉኝ ነው። ይችላሉ እንዴ? ኦፊሻሊ አይችሉም። ፓስፖርትህን የመያዝ መብት የላቸውም። ለምንድነው ፓስፖርት የሚይዙት ካልከኝ፣ እዚህ ሀገር ከሆነ አመት በኋላ የተለመደ አንድ ነገር አለ። አይዲ ልጆች ከመጡ በኋላ ካስመጧቸው በኋላ ያመልጣሉ፣ ሌላ ሀገር ይሄዳሉ። ያንን ለማስቀረት አሰሪዎች ምንድነው ማድረግ የጀመሩት? ፓስፖርት የመሰብሰብና የመያዝ በኋላ ላይክ ኦፊሻሊ መንቀሳቀስ አችልም ማለት ነው። በዛ ምክንያት ነው። እኔ አንተ እዚህ ቆይተ የመስራት ሀሳብ ካለ ወንድሜ ነህ፣ ፓስፖርትህን ሰጥተህ አፕላይ አድርገውልህ በሰላም ማለት ነው የተወሰነ ጊዜ ሰርተህ ከዛ በኋላ በሰላም ሌጋሊ መቀየር የምትፈልገውን ነገር ቀይረ ብትሄድ ይሻላል። ያ ነው የኔ ሪኮመንዴሽን። አሁን ላይ ይሄ ሰጣ ገባ ውስጥ የምትገባ ከሆነ ደግሞ ላንተም ጥሩ አይደለም። ወረቀት ካልተሰራ ፓስፖርት ላይ ያለው ቪዛ ኤክስፓየር በሚያደርግበት ሰዓት ጊዜው ካለፈ ፐርሚስ ደሽዴሬ አይሰራልህም፣ ኢሌጋል ትሆናለህ ባጭሩ። ስለዚህ ተስማምተ ፓስፖርት አውርታቸው አፕሊኬሽን ተደርጎ የተወሰነ ጊዜ ሰርተ በሰላም መለያየት ይሻላል። አይ ቲንክ ተመልሷል። ይሄንን ነው ሪኮመንድ ማደርግ ወንድሜ ነው። ማኒ ጌመር ነው የሚለው። ሮማን ኤምባሲ ናይሮቢ ያለው እያስተናገዱ ነው። አዎ እና ደግሞ መረጃ በጣም አሪፍ ነው። አንድ ወደ ሰርቢያ ፕሮሰስ ማድረግ ይችላል እንዴ በስራ ይላል። ናደው ይቻላል። ትችላለህ። በደንብ ሪሰርች አድርግበት፣ ትችላለህ። እዛም ባልካን እንደዚህ አይነት ቦታዎች ላይ ኦፍ ኮርስ በደንብ ነው የውጭ ሰራተኞችን የሚፈልጉት። አየልኝ ሲሳይ እናመሰግናለን ወንድሜ። ሮማን ኤምባሲ ተከፍቷል ብለህ አንድ ቀን እንደምታበስረን ተስፋ አደርጋለሁ። በርታ አየልኝ፣ ይመች። አበስራለሁ እንዳጠፋ። ሰብስክራይብ አድርግ ደግሞ አለባቸው እና እንዴት አፕላይ ባደርግ ነው አክሰፕት የሚደረግ? ብዙ ሞከርኩኝ። ስለ ለኢንተርቪው አልደርስም። ምን ትመክረኛለህ? በምን አለባቸው? እስቲ በምንድን ነው ሞር እስቲ ኤክስፕሌን አድርግልኝ። እንዴት አፕላይ ባደርግ ነው አክሰፕት የሚደረገው? ብዙ ሞከርኩኝ ለኢንተርቪው። ላይክ ኢንተርቪው ጋር ደርሰህ ነው ፌል ያደረገው ወይስ ምንድነው? ላይክ ስኮላርሺፕ ነው ወይስ ወርክ ነው? ምንድነው? ምን ላይ ነው የሞከርከው? እስቲ እሷን ዲቴል በደንብ ግለጽልኝ እዚህኛው ቪዲዮ ላይ፣ ከዛ ቀጣይ ላይ እመልስልሃለሁ። አማኒ ደበበ በርታ፣ አመሰግናለሁ። ጥጋቡ ወልድ የወርክ ፐርሚት መጥቶ ጊዜ ተቃጠል፣ እንዴት ማድረግ አለብኝ? ማሳደስ ይቻላል ወይ? ወደ ድርጅቱን ኮንታክት አድርገ ወርክ ፐርሚት እንደገና ማስወጣት ይችላሉ። ስቲል እንትኑ ካለ ከነሱ ጋር ኮንታክቱ ካለ። ምን ተስኖ ተስፋውን እስካሁን ልክ እንዳንተ አንድ ቻናል አይቻለው፣ መንፈሳዊ ነው ቀንዲል የሚል ቻናል። ዩርግን በጣም ትለያለህ፣ የምር ምርጥ ነው የምልህ። በርታ። ታንኪዩ በጣም ምን ተስኖ በጣም አመሰግናለሁ። በጣም ታንኪዩ። ሰንደቁ ሙሉ ይላል። ወርክ ፐርሚት መጥቶልን ኤምባሲ ወደ ኢትዮጵያ ማይመለስ ከሆነ ለምን ያክል ጊዜ መጠበቅ እንችላለን? አይታወቅም። ላይክ መቼ የሚለው ነገር ኤግዛክትሊ ቀን ስለሌለው ኤክስፓየርም እንዳያደርግ ላይክ የ180 ቀን አለ ኖርማሊ ወርክ ፐርሚት እኮ። ግን አሁን በዛ ጊዜ ውስጥ ይመለሳሉ ወይ? በተስፋ መጠበቅ፣ ጊዜ ማቃጠል፣ ገንዘብ ከፍላችኋል፣ ብዙ ነገር ሊሆን ይችላል። ጊዜውን ለመጠቀም ግን አሁን ወዳለበት ስራው ሰርቪሱ እየተሰጠ ወዳለበት ቢኬድ ይሻላል አለው ሰንደቁ። ሞገስ ነጋብረው በጣም ነው የምወድ። ሁሌም አንተ መረጃ መጠብቅ፣ በርታልኝ። ከጀመርኩ ወደ 5 ወር ሆኖኛል፣ እስካሁን ምንም የለም። ግን ከተሳካልኝ ወደ ሌሎች ሀገር መሄድ እፈልጋለሁ። ከሮማኒያ ወደ ካናዳ ለመሄድ ምን እንጠቀማለን? እስኪ በዚህ ስራ አለን። ምናልባት ወደ ካናዳ ሀሳብ ካለ ከዩሮፕ እዚህ ሌጋሊ የቆየ በትምህርት ቢሆን ሞር እንትን ነው የሚሆነው። በተለይ ኤክስቼንጅ ስቱደንት ፕሮግራሞች ወር ሌሎች የኢንተርንሺፕ ፕሮግራሞች ወይንም ፋሚሊ ካለ ደግሞ በፋሚሊ ሪዩኒፊኬሽን መሆን ይችላል። ያ ያቀልልሃል። የስራ ኦፈር አግኝተህ ደግሞ ከሆነ ሞር ኢዚ ነው የሚሆነው ማለት ነው። እሺ የመጨረሻው አካባቢ ደርሰናል። ነጋስ ወልዴ አሪፍ ነው እንደሚቀጥልበት እናመሰግናለን። ነጋስ ጌዲዮን ስንታየው ብርሃኑ ጋድ ብሌስ ዩ ዩቱብ በጣም አመሰግናለሁ።
ካሌብ እያዩ ስለምሰጠን መረጃ በጣም አመሰግናለሁ። ለምሳሌ በኒውዮርክ ቪዛ ላይ ሮማን ኤምባሲ ኢንተርቪው የሚያደርግልኝ በትንሽ ጥያቄን ስለመለስክልኝ አመሰግናለሁ ወንድም። በሌላ ቪዲዮ እስክንገናኝ ቸር ሰንብት፣ ሰላም ይብዛ ብሏል ካሌብ። ሰላም አንተም ይብዛ። በጣም አመሰግናለሁ። ይሄ ባለፈው ቪዲዮ ላይ የነበሩ ኮሜንቶች ናቸው። አይሆፕ የሁላችሁንም መልሻለሁ ብዬ ተስፋ አደርጋለሁ። በሚቀጥለው ላይም ጥያቄ ያልተመለሰ ካለ በዚህኛው ቪዲዮ ላይ ኮሜንት ታደርጉና ቀጣይ ቪዲዮ ላይ ደግሞ እመልሳለሁ ማለት ነው። ሼር፣ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ወደ ሁለተኛው መረጃ ገባሁኝ። የሮማን ኢሚግሬሽን ኦፊስን በተመለከተ ነው መረጃው ማለት ነው። እንዳልኳችሁ ከዚህ በፊት ምናልባት በየአመቱ ኮታ አላቸው ወደ 100,000 ያህል የነን ኢዩ ዜጎች ወይንም የወርክ ፎርስ ከውጭ የሚገባ አለ ሮማኒያ ላይ ማለት ነው። ሶ ይርሊ ያላቸው ኮታ የሚሰጣቸው። ስለዚህ ያንን ምን ያህል ይነካሉ? ከዚህ በፊት ማውርቼ ነበር። ወደ 70% ነው ከመቶ የሚነኩት። ያ ማለት መምጣት ካለበት ከ100,000 ኦልሞስት ወደ 70 or 60,000 ያህል ነው የሚገባው ማለት ነው። የሚገርመው በዚህኛው አመት ማለት ነው አንቲል ሴፕቴምበር 30 ድረስ፣ አሁን ዛሬ ኦክቶበር 4 ነን፣ እስከ ሴፕቴምበር 30 ወርክ ፐርሚት ኢሹ የተደረገ ወይንም የተሰራ ኦር የሪሊዝ የተደረገ ለውጭ ዜጎች ብቻ የተሰራ ወርክ ፐርሚት ስንት ቢሆን ጥሩ ነው? 84,826። ይሄ ማለት እጅግ በጣም ከፍተኛው ነው። ምክንያቱም እስካሁን ድረስ በየአመቱ ነው 100,000 ኮታ እንግዲህ ያለው ሰው ያንን አይደርሱም ነበር። 65 68 ማክሲመም ከሄደ እስከ 70 ምናምን ነው። ሶ ይሄኛው ደግሞ ሪፕሬዘንት የሚያደርገው ምንድነው? ወደ 72.4% አፕሩቭድ ሆኗል ማለት ነው። ይሄ አኑዋሊ ከሚሰጣቸው ኮታ ያ ማለት ሞር የፎሬን ወርከሮችን ይፈልጋሉ ስቲል ላይክ አለ ማለት ነው። ይሄ የወርክ ፎርስ እጥረት ስላለ ስቲል ሰው ይፈልጋል ማለት ነው። ከነዚህ ከ84,826 ወርክ ፐርሚቶች ውስጥ ማጆሪቲ ኦፍ ፐርሚቶች ማለት ነው ኢሹ የተደረጉት ለፐርማነንት ወርከርስ ነው። ፐርማነንት ወርከርስ ማለት እነዚህ በአንጋዣሬ ተብሎ አይዲ ላይ ሲወጣ አይታችሁ ከሆነ የሚመጡት ማለት ነው። ከነሱ 84,125 በወርክ ፐርሚት ሬጂስተር የተደረገው ማለት ነው። ከዛ ወደ 262 ያህል የሚሆኑት ደግሞ የዴታሻት ይላሉ እዚህ ሀገር። እነዚህ አይነት ሰራተኞች ይሄ ፖስተር ተደርገው የሚመጡ ሰራተኞች አሉ። እንዴት በአማርኛ እንዴት እንደሚሆን አላውቅም። 214 የሚሆነው ፐርሚት ደግሞ ለሃይሊ ኳሊፋይድ ለሆኑ ሰራተኞች ነው ከዚህ ውስጥ ማለት ነው። ወደ 177 የሚሆን ፐርሚት ደግሞ ለሲዝናል ወርከሮች ነው። ሲዝናል ወርከሮች ማለት ልክ አሁን ይሄ ክረምቱ ሲገባ ዊንተሩ ሲገባ ይመጣሉ። ላይክ በረዶን፣ እነዚህ የአስፋልት ዳር ስራዎች፣ በጣም ይሄ ከባባድ ከዌዘር ጋር በጣም አስቸጋሪ የሆኑ ስራዎች ለነሱ ወደ 177 የሚሆን ፐርሚት ነው እንደወጣ የሚያሳየው። ከነዛ ውስጥ ወደ 43 የሚሆኑ ኖቲሶች ደግሞ ኢሹ ተደርገዋል ለአይሲቲ ወርከሮች፣ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ላይ የሚሰሩ የአይቲ ሰራተኞች የነሱ አይዲ ይለያል፣ ለነሱ ተሰርቷል ማለት ነው። ከነዛ ውስጥ ደግሞ ትራንስፈር ተደርጎ በሴም ካምፓኒዎች ለምሳሌ ቦሽ፣ እነዚህ ጀርመን ያሉ ካምፓኒዎች አሉ፣ ትላልቅ መልቲናሽናል ካምፓኒዎች ሮማኒያ ውስጥ ያሉ። ጀርመን ላይ ኦር ስዊዝ ላይ ያለ አንድ ካምፓኒ ትራንስፈር ያደርጋል ሰራተኛ ወደዚህ። አብዛኛውን ጊዜ አይቲ እና ኢንጂነሪንግ ላይ ነው እንደዚህ አይነት ስራዎች አሉ። በዛ ትራንስፈር የተደረጉ አሉ። ሌሎቹ ደግሞ ወደ 4 የሚሆኑ ኖቲሶች የተሰጡት ደግሞ ፎር የአውሮፓን ዩኒየን ይሄ ፔር ወርከርስ የሚባሉ አሉ፣ ወይንም የኢንተርን ወርከሮች፣ ለእነሱም ሰብሚት ተደርጓል በዚህ ወይ ማለት ነው። ስለዚህ የኢሚግሬሽን ኦፊስ እስከ ሴፕቴምበር 30 በዚህ አመት ለውጭ ዜጎች ኢሹ ያደረገ ፐርሚት ብዛቱ 84,826 ያ ማለት ከ172.4% በየአመቱ ከሚሰጣቸው የአኑዋል ኮታቸው ያ ማለት የ100,000 ፎሬን ወርከሮችን ነው ኮታ የሚሰጠው። ያ ማለት ኢንተርገቨርንመንታል አግሪመንት ካላቸው ሀገራት ጋር ኤዥያ ላይ ያሉት ጋር ነው። አብዛኛው ጊዜ ከዚህ በፊት ሜንሽን አድርጌ ሊሆን ይችላል ቲክቶክ ላይ እነዚህ ባንግላዴሽ፣ ኔፓል፣ ፓኪስታን ምናምን እነሱ ጋር አብዛኛው ጊዜ ከኔፓልና ባንግላዴሽ ጋር ነው ይሄ የመንግስት ስምምነት ያለው የውጭ ዜጎችን ለስራ ለማስገባት። ከሌሎቹ ጋር የመንግስት ስምምነት የለም፣ ግን እንደ ኤኒ የውጭ ሰራተኛ አፕላይ አድርጎ ሊገባ ይችላል። ከኢትዮጵያ መንግስት ጋር ለምሳሌ የለም።
ከኢትዮጵያ መንግስት ጋር የሮማኒያ መንግስት ምንም አይነት አግሪመንት የላቸውም። ግን ፍሪሊ ማንም አፕላይ አድርጎ መምጣት ስለሚችል በዛ ወይ አፕላይ ይደረጋል ማለት ነው። ስለዚህ ይሄን ይመስላል ሁለተኛው መረጃ። በዚሁ አጋጣሚ ሶስተኛው መረጃ ጋር ቶሎ ልሂድ። ይሄኛው ሮማኒያ ላላችሁ ልጆች ነው። የጥንቃቄ መልእክትም ሊሆን ይችላል። ምናልባት ካምፔን ያደርጋሉ በየጊዜው መረጃ የመስጠት እንትን ነው። የሆነ እንደ ኢቨንት አይነት ኦር የሆነ ሳምንት ነገር ነው። የሆኑ ቀናቶችን ይገድቡና ከዚህ ቀን እስከዚህ ቀን እንዲህ እናደርጋለን የሚል ለምሳሌ ቬሪፊኬሽን ከሆነ ቬሪፋይ የሚያደርጉበት አይዲ ምናምን ቼክ የሚያደርጉበት የሆነ መደዳ ሳምንት አላቸው። ላይክ ቀናቶች አሉ። ሶ እንደዛ ነው። ኦክቶበር 6 እስከ 12 ለጥንቃቄም ነው። ሶ ይሄ ካምፔይን ነው። በተለይ የሰራተኞችን መብት የውጭ ሰራተኞችን መብት ግዴታዎችን በማስመልከት ከህጉ ጋር ምን ያህል እየሄዱ ነው የሚለውን ትሬኒንግ አይነት የሚመስል ኦር መረጃ የመስጠት በናሽናል ሌቭል ነው። በነገራችን ላይ በሁለት ጉዳይ ነው፣ በሁለት ርዕሶች አንጋጃቶሪ ካሬ አውቼታሴን ስትሬን አንጋጃት ያ ማለት ቀጣሪዎች ኢምፕሎየሮች የውጭ ሰራተኞች ወይንም ተቀጣሪዎች ያሏቸው እነሱን፣ ሁለተኛ ደግሞ ስትሬን ካሬ ዶሬስክ ሰሙንቻስካ እን ሮማኒያ ያ ማለት የውጭ ዜጎች እዚህ ሀገር ሮማኒያ ላይ ለመስራት የሚፈልጉ ለነዚህ የሚጠቅም መረጃ ነው በሚል ካምፔን ያደርጋሉ። መረጃ የመስጠት ፕሮግራም ማለት ነው። ስለዚህ ካደረጉት በኋላ ዲቴይሉን ይዤ በሚቀጥሉ ቪዲዮዎች ላይ እመለሳለሁ ማለት ነው። ኢሚግሬሽን ኦፊስ ምን አይነት መረጃ አውጥቷል የሚለውን በማሳወቅ አዳዲስ የሚሻሻሉ ህጎችም ሊኖሩ ይችላሉ። የተወሰኑ ሌጂስሌሽኖችም ደግሞ ሞዲፋይ ሊደረጉ ይችላሉ። እነሱን በማስመልከት እመለሳለሁ። የዛሬው መረጃ ይሄን ይመስል ነበር። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። አይሆፕ ይሄን ቻናል በዚህ ሳምንት 1000 ሰብስክራይበር እናስገባና አይ ቲንክ ፐብሊክ ዋች አወራችንንም ከፍ እናደርጋለን። በነገራችን ላይ ወደ 90 ምናምን የምትሆኑ ሰዎች ሰብስክራይብ ሳታደርጉ እያያችሁ ነው አሉ። ቼክ አድርጌ ነው ወሬ አይደበቅም። ስታቲስቲክሱን ሄጄ ሳይ የዩቲዩብ ዲቴይል ላይ ምን ይለኛል ወደ 90 ምናምን የሚሆኑ ተመልካቾች ኢትዮጵያ ሰብስክራይብ ሳያደርጉ እያዩ ነው ያለ። ስለዚህ ሰብስክራይብ ብታደርጉ አይሻልም? አይ በሰላም ነው፣ በጸብ አይደለም። እና ይሄን ይመስላል። ወዳችኋለሁ። መልካም ጊዜ